አሳልፎ ሊሰጠው ከአይሁድ ጋር ለመመካከር የሄደባቸውን እግሮች፣ ዳግመኛም ሊያስይዘው ወታደሮችን እየመራ የሚመጣባቸውን እግሮች፣ የይሁዳን ያደፉ እግሮች ጌታችን ጎንበስ ብሎ በፍቅር አጠባቸው። መምህርና ጌታ ሲሆን በትህትና ዝቅ ብሎ ደቀ መዛሙርቱንና አገልጋዮቹን እግራቸውን አጠባቸው። በዚህም ጌታ ሲሆን የአገልጋዮቹን እግር አጥቦ ትህትናን ሲያስተምረን፣ የይሁዳን እግር አጥቦ ደግሞ ጠላቶቻችሁን ውደዱ የሚለውን ትእዛዝ በተግባር አሳየን። በዚህም ምክንያት በቤተ ክርስቲያናችን የዛሬዋ ዕለተ ሐሙስ የሕጽበተ እግር ቀን ተብላ ትጠራለች። ዳግመኛም መድኃኒታችን የሰው ልጆችን ጸሎትና ልመና የሚቀበል አምላክ ሲሆን የሰውን ሥጋ መልበሱን ለማጠየቅ አንድም ለኛ አብነት ሊሆነን ጌቴሴማኒ በተባለው የአትክልት ስፍራ ስለጸለየ ዕለቲቱ ጸሎተ ሐሙስ ተብላ ተሰይማለች። ጌታችን ህብስቱን ባርኮ ለደቀ መዛሙርቱ በመስጠት እንካችሁ ብሉ፣ ይህ ሥጋዬ ነው፣ ጽዋንም አንስቶ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ይህ ነው ብሎ ከሰባቱ ምስጢራተ ቤተ ክርስቲያን አንዱ የሆነውን ምስጢረ ቁርባንን የሰጠባት ቀን ስለሆነች ዕለቲቱ የምስጢር ቀን ተብላለች። በተጨማሪም በእንስሳት ይደረግ የነበረው የኦሪት መስዋዕት አብቅቶ እውነተኛው የሐዲስ ኪዳን መስዋዕት የተጀመረባት ዕለት በመሆኗም የሐዲስ ኪዳን ሐሙስ ተብላለች። ያለ ደዌና ያለ ሕማም፣ ያለ ጻማና ያለ ድካም እንደ ዛሬዋ ቀን እግዚአብሔር ለብርሃነ ትንሣኤው በደስታና በሰላም ያድርሰን ይቆየን።